ሰላም ጋይስ እንዴት ናችሁ? እንግዲህ ዛሬ ማውራችሁ ኢንትራንስ ሁለት ወር የሚባል ያህል ጊዜ ነው የቀረው ኢንትራንስ ለመፈተን ማለት ነው። በጣም አጭር ጊዜ ነው ያለው እና በዚህ አጭር ጊዜ ውስጥ ማለት ነው ከዚህ በፊት በጣም የተዘጋጃችሁ ያንብባችሁ ብዙ ጥያቄዎችን የሰራችሁ ተማሪ ልትሆኑ ትችላላችሁ፣ ወይ ደግሞ እስካሁን ድረስ ምንም ሳትዘጋጁ ግራ የገባችሁ ምን ማድረግ እንዳለባችሁ ያልገባችሁ ተማሪዎች እስካሁን ድረስ የቆያችሁ ሳትዘጋጁ ማለት ነው ተማሪዎች ልትሆኑ ትችላላችሁ። ብቻ የትኛዎቹ ማየት ወይም ደግሞ ሚዲየም ማየት ክላስ ተማሪ ልትሆኑ ትችላላችሁ ማለት ነው። የተወሰነ ዝግጅት ያደርጋችሁ ማለት ነው። ስለዚህ የትኞቹም ተማሪዎች ብትሆኑ ቲፖችን ነው የምነግራችሁ ማለት ነው። 3 ቲፖችን ያህል ነግራችኋለሁ። እነዚህን ቲፖች በመጠቀም ማለት ነው አትሊስት የኢንትራንስ ውጤታችሁ የተሻለ እንዲሆን ማድረግ እንድትችሉ ማለት ነው። በዚህ አጭር ጊዜ ውስጥ ምን ማድረግ እንዳለባችሁ የሚረዳችሁን ቲፖች ነው የምነግራችሁ ማለት ነው። እንግዲህ ኢንትራንስ ፈተና ማለት ነው ላስት 2-3 years ማለት ነው ባለፉት 2 እና 3 ዓመታት ውስጥ ማለት ነው እጅግ በጣም እየከበደ የመጣ ፈተና ነውና ማለት በውጤት ደረጃ ማለት ነው ስቲል ከፍተኛ ውጤት የሚያመጡ ተማሪዎች ቢኖሩም ማለት ነው ግን የሚወርቁ ተማሪዎች ደግሞ እንደዛው በጣም እየበዙ የመጡ ጊዜ ነውና ያለፉት 2 እና 3 ዓመታት ማለት ነው። አንደኛ ነገር ምናልባት በፊት የተማርንበት ትምህርት ቤት ነው የምንፈተነው፣ አሁን የምንፈተነው ግን ካምፓስ ወይም ዩኒቨርሲቲ ሄደን ነው። ሁለተኛው ደግሞ ምናልባት ኦንላይን መሆኑም ሌላው ኬዝ ሊሆን ይችላል። ምክንያቱም ስለ ቴንሽን ስለሚፈጥር ማለት ነው ኦንላይን ስለምትፈትኑ በዚህም ሆነ በዛ ብቻ ግን በጣም ብዙ የሚወርቁ ተማሪዎች አሉ በተላስቱ 3 years እንደምናየው ከሆነ ማለት ነው። በዚህ ቪዲዮ 3 ቲፖች እነግራችኋለሁ። እነዚህን ቲፖች በመጠቀም ማለት ነው አትሊስት በቀራችሁ 2 ወር ውስጥ እንዴት ኢንትራንስን አሪፍ ውጤት እንድታመጡ የሚያደርጋችሁን 3 ቲፖች ነግራችኋለሁ። ለዚህ ቻናል አዲስ ናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ደግሞ ላይክ በማድረግ እንጀምራለን። ቀጥታ ወደ ጉዳያችን። የመጀመሪያው ምን መሰላችሁ ማድረግ ያለባችሁ ነገር ማለት ነው ጥያቄ መስራት ላይ ትኩረት ማድረግ ይኖርባችኋል። ላይክ ከዚህ በፊት ፖርሽኖችን ከቨር አድርጋችሁ ጨርሳችሁ ሊሆን ይችላል፣ ላይሆንም ይችላል። ገና ለምሳሌ እስካሁን ድረስ ብዙም ያነበባችሁት ፖርሽን ካለ፣ ብዙ ከቨር ያላደረጋችሁት ፖርሽን ካለ ገና መጽሐፉን ስከፍቱ ልትደነባበሩ ትችላላችሁ። እንዴ ገና ምን ያህል ይሄ ሁሉ ቀርቶኛል ምናምን ብላችሁ ግራ ሊገባችሁ ይችላል ማለት ነው። ስለዚህ ማድረግ ያለባችሁ ነገር ጥያቄ መስራት ላይ ብታተኩሩ፣ ስፔሻሊ ኤአይ ለምሳሌ ኤአይ ማለት ቻት ጂፒቲ ብትጠቀሙ እና ላይክ ጥያቄ መስራት ላይ ብታተኩሩ ማለት ነው እጅግ በጣም ትርፋማ ነው የምትሆኑት ማለት ነው። ምክንያቱም አጭር ጊዜ ናት፣ 2 ወር ያህል ጊዜ ነው የቀራችሁ። አሁን ላይ ፖርሽኖችን ከቨር ያደረጋችሁ ከሆናችሁ ገና እነዛን ፖርሽኖች አንድ በአንድ አንብቤ ምናምን የምትሉ ከሆነ ቴንሽን ውስጥና ውጥረት ውስጥ ልትገቡ ትችላላችሁ ማለት ነው። ስለዚህ ጥያቄ መስራት ላይ ብታተኩሩ እጅግ በጣም ቻት ጂፒቲን የጠቀማችሁ ማለት ነው ጥያቄ መስራት ላይ ብታተኩሩ ማለት ነው። ለምሳሌ የሆነ ጥያቄ መስራት ጀምራችሁ ማለት ነው ያ ጥያቄ የማታውቁት ከሆነ ሄዳችሁ ወደኋላ ተመልሳችሁ ምናልባት መጽሐፍ ገልጣችሁ ማለት ነው ያንን ጥያቄ ማየት ትችላላችሁ ከመጽሐፍ ሄዳችሁ ማለት ነው። ነገር ግን ማለት ነው ሙሉ ለሙሉ መጽሐፉን ማንበብ አለብኝ መጽሐፉን መጨረስ አለብኝ የምትሉ ከሆነ ማለት ነው ስፔሻሊ ገና ያልጀመራችሁ ከዚህ በፊት ብዙም ያልገፋችሁ ተማሪዎች ከሆናችሁ እጅግ በጣም አጭር ጊዜ ስለሆነ ማለት ነው ምኑንም ሳትይዙ ነው ወደ ፈተና የምትሄዱት ማለት ነው። ስለዚህ አትሊስት ማለት ነው ጥያቄዎችን የመስራት ኤክስፒሪየንስ ብታደርጉ 2 ወር ማለት በጣም አጭር አይደለም፣ በጣም ረጅም ጊዜ ነው 2 ወር ማለት ነው። ስለዚህ ስቲል አሁንም ቢሆን ጊዜ ያላችሁ ማለት ነው አልረፈደም ጥያቄዎችን ለመስራት ብትሞክሩ ማለት ነው። ስለዚህ ቻት ጂፒቲን በመጠቀም ሊሆን ይችላል። ጥያቄ መስራት ላይ ትኩረት ብታደርጉ እጅግ በጣም ይጠቅማችኋል ማለት ነው። ስለዚህ ይሄን ማድረግ አለባችሁ ማለት ነው። ስለዚህ ከዚህ በፊት ፖርሽኖችን ከቨር ያደረጋችሁ ተማሪዎች ልትሆኑ ትችላላችሁ፣ ላትሆኑ ትችላላችሁ። ብቻ ግን በዚህ ሆነ በዛ ጥያቄ መስራት መለማመድ ይኖርባችኋል በዚህ አጭር ጊዜ ውስጥ ማለት ነው። ያ ኮንፊደንሻል እንድትሆኑ ያደርጋችኋል ማለት ነው። ሁለተኛው ምን መሰላችሁ በተቻላችሁ መጠን ማለት ነው ሶሻል ሚዲያ ባትጠቀሙ ይመረጣል። ላይክ ለምሳሌ ቲክቶክ ስኩል ከዚህ በፊት ለምሳሌ አንብባችሁ ማለት ነው ካነበባችሁ በኋላ የሆነ እረፍት ለመውሰድ ብላችሁ ሶሻል ሚዲያ ልትጠቀሙ ትችላላችሁ። ፌስቡክ፣ ቲክቶክ ገብታችሁ ስክሮል ታደርጉ ትችላላችሁ አይደል? እረፍት ልውሰድ ብላችሁ ማለት ነው ትንሽ አእምሮዬን ላዝናና ብላችሁ ማለት ነው። ነገር ግን አሁን እነዚያ ነገሮችን ባትጠቀሙ መልካም ነው። ሶሻል ሚዲያ ዲስትራክት ነው የሚያደርጋችሁ፣ ገብታችኋል? ስለዚህ እረፍት እንኳን ከፈለጋችሁ ማለት ነው ላይክ ለምሳሌ ወጣ ብላችሁ አየር መቀበል ሊሆን ይችላል፣ ገብታችኋል? ወክ ማድረግ ሊሆን ይችላል። ስለዚህ እንደዚህ ነገሮችን አእምሯችሁን የሚያሳርፉ ነገሮችን ናቹራል የሆኑ ነገሮችን ብትጠቀሙ ነው የሚሻለው እንጂ ሶሻል ሚዲያ ላይ ገብታችሁ ዩቲዩብ፣ ቲክቶክ ስኩል እያደረጋችሁ ማለት ነው እንትን የምትሉ ከሆነ ዲስትራክት ነው የሚያደርጋችሁ ማለት ነው። የባሰ ማለት ነው ኔጌቲቭ የሆነ ነገር ነው የሚጭንባችሁ ማለት ነው። ለምሳሌ እዛ ላይ የምታዩት ነገር ማለት ነው ብቻ አእምሯችሁ ዲስትራክት ነው የሚያደርገው ማለት ነው። ከዚህ በፊት ዲስትራክትድ ሆናችሁ ሊሆን ይችላል፣ ግን ስፔሻሊ አሁን የቀረችው ታይም ግን ሞር ማለት ነው ለዲስትራክሽን
እና ለጭንቀት የሚያጋልጣችሁ ከሆነ ፐርፎርማንሳችሁን ነው የሚቀንሰው ማለት ነው። ስለዚህ እረፍት እንኳን እያነበባችሁ በመሃል እንኳን እረፍት ልውሰድ ካላችሁ ናቹራል የሆነ ነገር ገብታችሁ ወክ ማድረግ ሊሆን ይችላል፣ ንጹህ አየር መቀበል፣ እንደዚህ ብታደርጉ ነው የሚመከረው እንጂ ቲክቶክ ስክሮል ማድረግ እና አላስፈላጊ ቪዲዮዎችን መመልከት ዲስትራክት ነው የሚያደርጋችሁ። ስለዚህ በተቻላችሁ መጠን ሶሻል ሚዲያ ኮንሰፕሽናችሁን ብትቀንሱ መልካም ነው የሚሆነው ማለት ነው። ስለዚህ እችን ነገር አፕላይ ማድረግ ይኖርባችኋል። ሶስተኛው ቲፕ ምን መሰላችሁ? ፒስ ኦፍ ማይንድ የሚባል ነገር አለ። ላይክ ምንድነው የቀረኝ 2 ጊዜ እኮ ነው 2 ወር ብቻ እኮ ነው አጭር ጊዜ ናት ምን ላድርግ ምናምን፣ ይሄ ቴንሽን ማለት ኦቨር ቲንኪንግ ማለት ከመጠን በላይ መጨነቅ አክቹዋሊ ቴንሽን ያለ ነገር ነው፣ ምንም ጥያቄ የለውም። አይደለም ለኢንትራንስ ፈተና ቀርቶ ለክላስ ፈተና እንኳን እኮ በጣም ተዘጋጅተን እንኳን ማለት ነው ቴንሽን የሚባል ነገር አለ አይደለ? የሆነ መጨነቅ የሚባል ነገር ይፈጠራል፣ ኖርማል ነው። ግን ደግሞ አትሊስት ማለት ነው በተቻላችሁ መጠን ማለት ነው ፖዚቲቭ ሆናችሁ ለማሰብ ነው ሞክር ያለባችሁ ማለት ነው። ላይክ የተቻላችሁ ከናንተ የተቻላችሁን ማድረግ ነው ከናንተ የሚጠበቀው ማለት ነው። የምትችሉትን ነገር ከናንተ ማድረግ ይኖርባችኋል ማለት ነው። የቀረውን ነገር ለፈጣሪ መተው ነው ማለት ነው። ሶ ወድቃለሁ እኮ እንደዚህ ምናምን አላልፍም ብላችሁ እንደዚህ ኔጌቲቭ ነገሮችን በተቻላችሁ መጠን ባታስቡ መልካም ነው ማለት ነው። ስለዚህ አልፋለሁ ብላችሁ ነው ማሰብ ያለባችሁ ማለት ነው። ሶ ኮንፊደንሻል ነው መሆን ያለባችሁ በተቻላችሁ መጠን ማለት ነው። ሲጀመር ኢትስ ኖት ዘ ኤንድ ኦፍ ዘ ወርልድ አይደል እንዴ? ያለ መጨረሻ ብትወድቁ ማለት ነው። ስለዚህ ያንን ነው ማሰብ ያለባችሁ ማለት ነው። በቃ ለናንተ ካለ ፈጣሪ ለናንተ ካለ ታልፋላችሁ። ሶ ብትወድቁም እንዳልኳችሁ ያለ መጨረሻ አይደለም። ዜር አር ላትስ ኦፍ ኦፖርቹኒቲዎች አሉ ማለት ነው። ብዙ ኦፖርቹኒቲዎች አሉ። እንደውም ዲስ ዴይስ ማለት ነው በአሁን ጊዜ ካምፓስ መግባት ያን ያህል ትርፋማ የሚያስደርግ ነገር አይደለም። ካምፓስ ለገባችሁ ያን ያህል ብዙ የምታገኙት ነገር አለ ማለት አይቻልም። አክቹአሊ እውነት ለመናገር ማለት ነው መሬት ላይ ያለው ነገር ማለት ነው ከካምፓስ ግራጁዌት ያደረጉ ተማሪዎች አሁን ላይ ወጣ ብላችሁ ብትመለከቱ በጣም ስራ አጥ የሆኑ እጅግ በጣም ብዙ ተማሪዎች አሉ። ብቻ ግን በዚህም ሆነ በዛ ልላችሁ የፈለኩት ካምፓስ ጆይን ማድረግ ከቻላችሁ መልካም ነው። ካምፓስ መግባት የምትችሉ ከሆነ ኢንትራንስ ውጤት አልፋችሁ ማለት ነው በጣም ጥሩ ነው፣ ምንም ጥያቄ የለውም። መክራችኋል እኔ ቢሆን ማለት ነው ካምፓስ ጆይን እንድታደርጉ ማለት ነው። ስለዚህ ብታልፉ መልካም ነው፣ ጥሩ ነው። ባታልፉም ደግሞ እንደዚሁ እንዳልኳችሁ ማለት ነው ኢትስ ኖት ዘ ኤንድ ኦፍ ዘ ወርልድ ማለት ነው። ስለዚህ በተቻላችሁ መጠን ግን ከናንተ የሚጠበቀው ነገር ግን መስራት ይኖርባችኋል ማለት ነው። ስለዚህ ከናንተ የሚጠበቀው የናንተን ቤስት መስጠት ይኖርባችኋል ማለት ነው። ስለዚህ ባለችው አጭር ጊዜ ጥያቄዎችን ለመስራት ሞክሩ። ከተለያዩ ዲስትራክሽኖች ራሳችሁን ለመከላከል ሞክሩ። ከዛ ደግሞ እንደምታልፉ ነው ማሰብ ያለባችሁ ማለት ነው። ያን ያህል ጭንቀት ውስጥ መግባት የለባችሁ ማለት ነው። እነዚህ ነገሮች በማድረግ ፊት ለፊት ያለውን ከሁለት ወር በኋላ የምትፈተኑት ኢንትራንስ ኤግዛም ላይ እንግዲህ የተሻለ ውጤት እንደምታገኙ ተስፋ አደርጋለሁኝ። እንዳትጨናነቁ፣ ጀስት የተሻላችሁን ብቻ አድርጉ። የቀረውን ለፈጣሪ መተው ነው። ሁሉ መልካም ይሆናል።